አሁንም ይስቃል። አጋንንት እኮ ነው ማኒፌስት የሚያደርግባቸው። ይዘ አንተ ራሱ አጋንንት ነህ። በእናትህ ምን ያተ እና ነገሩ ጥያቄ የምጠይቀው በጣም የሚያሳዝን ነው። በጣም ድንቁርናችሁ እኮ እኔ ጭንቅላታችሁ ክርስናል እንግዲህ አስቡ። አንድ ሰው ሲጠመቅ ክርስቶስን ለብሻለሁ ነው የሚለው። ክርስቶስ ሞቶ እንደተነሳ ሞቼ እነሳለሁ ነው። ክርስቶስ ሞቶ ተነስቷል፣ ትንሣኤን ሰጥቶኛል፣ እነሳለሁ ሞቼ ብሎ ማመን ነው። ክርስቶስ ገና ሞቶ ባልተነሳበት ወቅት ላይ ክርስቶስ ሞቶ ተነሳ እያሉ አላመኑም ይለኛል። ገና ተስፋ ሲያደርጉ ነበር። እነሱ መጥቶ ሞቶ ይነሳል ብለው ተስፋ የሚያደርጉ ናቸው። ተስፋ ተፈጽሟል ብለው ድድብና በዚህ መጠን ድድብና ክሬዲት የሚሰጠው ቢሆን የሙስሊሞቹ ክሬዲት ሙሉ ነው የሚሆነው በድድብና ማለት ነው። ለነገሩ ነብያቸው ሙሉ አርጎታል ነው ሄደ በቃ በኢየሱስ አሁን ቆይ ምኑ የሚያስቀው? አሁን እኮ በስፔ ትልቅ ጥያቄ ጠይቋል። ውጭ ምን ማለት መሰላችሁ? በቀላሉ ሙሐመድ ገና ነቢይ ከመሆኑ በፊት ሚስት ከማግባቱ በፊት ወይም ከድጃን ከማግባቱ በፊት ልጅ እንዴት አልወለደም ምናምን ብሎ እንደመሞገት ነው። ገና ሳያገባ ከሴት ጋር ሳይተኛ ኖ ልጅ ወልዷል ብለው ለምን በዛን ሰዓት የነበሩ ሰዎች አሚና ልጄ ሙሐመድ ልጅ አለው ብላ ለምን ሳትል ማናቱ? እንዴ እናቱ እኮ የሞተችው በ6 ዓመት ነው። ሙሐመድ ገና 6 ዓመት ሆኖት እኮ ነው የሞተችው እኮ። እናትየዋ ልጅ አለው ለምን አላለችም? እንኳን ልጅ ሊኖረው እኮ ገና እሱ 6 ዓመቱ ነው። ይሄ ያውም የቅርብ ሎጂክ ነው፣ ቀረብ ያለ ማለት ነው። ያው ተወልዶ እያየችው ማለት ነው። ልጇ ተወልዶ እያየችው ሚስት እንደሚያገባ እያየችው። ለእርሱ ሚስት የሌለው ሲሆን እንዴት ልጅ አለው ትላለ? አዳምና ክርስቶስ መካከል ስንት ሺህ ዓመት ልዩነት እንዳለ አስቡ። ሞቶ ተነስቷል ለምን አላሉ? ይህን አይነት ድንቁርና ነው። በኢየሱስ ሰው ደግሞ ይስቃል እኮ ምሁር አድርጎ ቀጥለሽ። አይ ሙስሊሞች አሁን ምንድን ነው የተመለሰው? ምንድን ነው የተወራው ራሱ ብትለው ምንም የሚያውቀው ነገር እንደሌለ ግልጽ ነው። ልጁ ግን ዝም ብሎ በቃ እስልምናውን ለመታደግ እንዲያው በሳቅ እንኳን ልሞክር ብሎ ነው። ግን ቀጥልና ከሌሎቹ ጋር እስኪ የተሻለ ሰው ካለ እናዳምጥ። እፎ ያለህ እንዴ እንትን ስታክ አድርጓል። ቪዲዮ አለው ነ አሁን መጥተሃል። ስታክ አድርጓል። ኔትወርክ እየወጣ ነው አይደል? ነው ፖፓላራ አለ ፖፓላራ ስደርብ ነበር ቅድም። ቀጥል ሰማ የመጣሁት ወይ ቢኒ ቀጥል። እኔ ልቀጥል፣ ችግር የለም። ፖፖላሪ ቀጥል ወይ ድምፅን ቀነሽ። ቀጥል ቀጥል ፎይ ጋር ቀጥል። እሺ ሰላም። እግዚአብሔር ይመስገን። ቢኒ እኮ ልቀጥል መስሎኛል። ይቅርታ ጥያቄ ነው። ቀጥል። እንኳን ደህና መጣ። ሰላም አለው። መልካም። ኢየሱስ የዘላለም ሕይወት ይሰጣል ብለህ ታምናለህ? መጀመሪያ የዘላለም ሕይወት ምንድን ነው የሚለው ላይ ብትነግረን። ምንድን ነው የዘላለም ሕይወት? ከሞት ወደ ሕይወት ያመጣናል። እሱ ዘላለማዊ ሕይወትን ይሰጣል ብለህ ታምናለህ? እሱ ሳይሆን አስተምሮቱ። አዎ እሱ ራሱ አይሰጥም። ኦኬ አውል ጎ በሱም ልስማማና በዛኛው አንተ ባልከውም ልሄድና በአስተምሮቱስ ይሰጣል። የሁሉም ነቢያት አስተምሮት የዘላለም ሕይወት ይሰጣል። ቴንኪው። ስለዚህ እኔ አብ ልጅ ነኝ ብሏል።
የአብ ልጅ መሆኑ አስተምሮቱ ነውና ስለዚህ የዘላለም ሕይወት ያሰጣል ማለት ነው። አባቱ አብ እንደሆነ አስተምሮቱ ነው። ስለዚህ ይሄ አስተምሮቱ የዘላለም ሕይወት ይሰጣል። እሱ የአብ ልጅ አይደለም ብሎ ማለት ደግሞ የዘላለም ሕይወትን ያሳጣል ማለት ነው። እሱን እኛ አንቀበልም። እንደ እስልምና ኢየሱስ ክርስቶስ እኔ የአብ ልጅ ነኝ ብሏል የሚለውን አንቀበልም፣ ኦር አናምንም። ምክንያቱም ማትቀበለው እሱ ስለተናገረው አንተ አትቀበልም። የምትቀበለው አጋንንት ስለተናገሩ አጋንንት የለውም የአብ ልጅ አይደለም ስላሉ ትቀበላለህ። እሱ ግን የአብ ልጅ ነኝ ያለውን አስተምሮቱን አትቀበልም። እሱ ብሏል የሚለውን ነገር አልቀበልም፣ መጽሐፉን አልቀበልም። ሉክ የእስልምናን ቅዠቴው አስተምሮቱን እቀበላለሁ አለን። የዘላለም ሕይወት ይሰጣል ብዬ ስል እሱ ሳይሆን አስተምሮቱ በሚለው እስማማለሁ አለኝ። በአስተምሮቱ ከሆነ ደግሞ ደጋግሞ እኔ የአብ ልጅ ነኝ ብሏል። ስለዚህ የአብ ልጅ የሚለው የዘላለም ሕይወት የሚያሰጥ አስተምሮ ይሆናል ማለት ነው። አስተምሮቱን ከአንተ መጽሐፍ ይህን አልቀበልም አለ። ማይቀበልበት ወንድማችን ምክንያቱ ምንድን ነው? አጋንንቶች አይደለም ስላሉት የኢየሱስን ንግግር አይቀበልም፣ የአጋንንቶችን ንግግር ይቀበላል። የቱ ጋር ነው የአጋንንት ንግግር የሚለው? እስኪ ማስረጃ። አላህ ልጅ የለውም ያሉት አጋንንቶች አይደሉ? አይደሉም። ማስረጃ። ኦኬ፣ አርዲ መክፈል ትችላለህ? ፎይ አንድ አይቀስጠኝ። በደንብ አስተውሉ ሙስሊሞች። ኤግዛክት ወርድ ፋላሲ ሲጠይቋችሁ ሊያምኑበት ፈልገው አይደለም፣ ለመጨቃጨቅ ብቻ ነው። ይኸው ቃል በቃል እኔ የአብ ልጅ ነኝ ብሏል፣ አስተምሮቱ ነው፣ ተቀበል። ሲመጣበትስ ነው አልቀበልም። ለምን? አጋንንቶች ምን ብለውኛልና? አይ አላህ ልጅ የለውም ብለውኛልና የአጋንንቶች ትምህርት ይሻለኛል። ኢየሱስ እዚህ ጋር ከተናገረው ይልቅ አጋንንቶች የተናገሩትን ብመርጥ ይሻለኛል። እርሱ የአብ ልጅ ነው ማለት የዘላለም ሕይወት የሚያሰጥ ነው። እርሱ የአብ ልጅ አይደለም ማለት ደግሞ የዘላለም ሕይወት የሚያሳጣ ነው፣ የሰይጣን ምስክር ስለሆነ። እኛ ደግሞ የአጋንንትን ምስክር አንቀበልም። ፔሬድ። የአጋንንት ትምህርት መቼም ለእኛ ምስክር በፍጹም ሊሆን አይችልም። ራሱም የነገረን ያስጠነቀቀንም አጋንንት ውሸታም፣ ሐሰተኛ፣ የሐሰት አባት መሆኑን ነው። ከእኛ ጋር እብረት የሚያደርግ የእኛ ወንድም የሚሆን አይደለም። አጋንንት እንደውም በስሙ የሚንቀጠቀጡ በስሙ የሚወገዱ ናቸው አጋንንቶች። ስለዚህ ክርስቶስን አስተምሮ እቀበላለሁ የሚል አንድ ሰው እርሱ የአብ ልጅ መሆኑን አምኖ ሊቀበል ይገባል። ይህን አልቀበልም ያለ ሁሉ የአጋንንትን ትምህርት ነው የሚቀበለው። የአጋንንት ትምህርት ደግሞ በእኛ ዘንድ ተቀባይነት የለውም። የአጋንንት ትምህርት ነው ላልከው ማስረጃ አምጣ፣ የመጀመሪያው። ሁለት ደግሞ የአንተን መጽሐፍ አስተምሮ በእኛ ተከፍቶላል። ስንት ቁጥር ላይ ልክፈትልህ? 72 1 እና 3 መሐመድ አንብበው ወንድማችን ኡመቴው። እሺ አንብበው ኡመቴው። ምንድን ነው መጀመሪያ መጽሐፉ ምንድን ነው? ቁርአን ሱረቱል ጂን። እሺ የጋኔኖች ምዕራፉ ራሱ የጋኔን ነው። አዎ ነው። ስለዚህ አጋንንት ወንድም አለ፣ አጋንንት ምዕራፍ መጽሐፍ አለ። ስያሜ የአጋንንት ምዕራፍ ይላል። ስያሜ ነው። ስያሜ ማለት አጋንንትን የጻፈው ማለት አይደለም። ለዚህም ማስረጃ ታመጣለህ። የአጋንንት ምዕራፍ ማለት አጋንንትን የጻፈው ማለት ነው የሚል ማስረጃ ነው። የአጋንንት መጽሐፍ ነው ያልኩህ እኔ። ቀጥል እኮ ለእሱ ማስረጃ ነው። የአጋንንት መጽሐፍ ነው ላልከው ማስረጃ ነው። ይኸው አጋንንቶች የተናገሩት ነው እዚህ ጋር የተቀመጠ። ስለዚህ አጋንንት መጽሐፍ ነው ማለት ነው። ኡመቴው አጋንንቶች የተናገሩት እዚህ ላይ ከተቀመጠ የአጋንንቶች ንግግር ነው፣ የአጋንንቶች መጽሐፍ ነው ማለት ነው። አንድ ተራ ዱርዬ የተናገረውን ነገር መጽሐፍ ላይ ሊጻፍ ይችላል። የተራ ዱርዬ መጽሐፍ ነው ማለት ነው። የእሱ መጽሐፍ ነው ሳይሆን የእሱ ግን ንግግር ነው። የዱርዬው ግን ንግግር ነው። አዎ አጋንንት እንደዚህ ብሏል ተብሎ ሊጻፍ ይችላል። በቃ እኮ የአጋንንቶች ንግግር ነው። ቀጥል አንብብ። ኖ አይደለም፣ አጋንንት እንዲህ ተናግሯል ተብሎ ሊጻፍ ይችላል።
መጽሐፉ ያንተ ነው ማለት አይደለም። ቀጥልሽ አንብብሽ። ቆይ ቅድሚያ ትንሽ አድርገው ወደኋላ። እሺ እዚህ ጋር ተናጋሪው አላህ ነው። ቁርአን ላይ እንደሚታወቀው ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆንን ቁርአንን ሰማንም አሉ ማለትን ወደ እኔ ተወረደ። ስለዚህ ነው አላህ ለሙሐመድ ይሄንን በል ያለው እንጂ ቀጥል አንብብ፣ እስከ ቁጥር 3 አንብብ እኮ። እዚህ ጋር የምትይዙት ነገር ምንድን ነው? አላህ ለሙሐመድ የሚናገረው ቃል ነው። ቀጥል። ወደ ቀጥታ መንገድ የሚመራ ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም አሉ። ያሉትን ንግግር ፈጣሪ አሉ ብሎ ለሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚናገሩት። ቀጥል። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማነው ያለው ይህንን? አላህ። ማነው ይህን ያሉት? አላህ። ኦኬ፣ አላህ ነው ጌታችን። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለው አላህ ነው። አዎ፣ ጅኖቹ አሉ ብሎ የተናገረው አላህ ነው። አላህ ጌታ አለው ማለት ነው? የለውም። አላህ ስለራሱ ጌታ ይናገራል። አይ አዳምጥ። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለው ማን ነው? አላህ። ጅኖች አሉ ብሎ አላህ ነው የተናገረው። ኦኬ፣ ስለዚህ የንግግሩ ባለቤቶች ጅኒዎች ናቸው ማለት ነው። የተናገረው አላህ ነው። የንግግሩ የመጀመሪያው ባለቤቶቹ ግን ጅኒዎች ናቸው ማለት ነው። አማኝ ጅኖች። አዎ። ስለዚህ አላህ ልጅም ሚስትም የለውም ብለው ለመጀመሪያ የተናገሩት እዚህ ጋር ጅኒዎች ናቸው ማለት ነው። አይደለም። እዚህ ቃል ጋር ከመድረስ እዚህ ጋር ከመድረስ በፊት አስደናቂ ንግግርን ሰማን ብለዋል ጅኒዎቹ። አማኝ ጅኖች ሰማናሉ። ሰሙ። ኦኬ፣ ስለዚህ አላህ ልጅና ሚስት የለውም ብለህ ትላለህ አይደለ አንተ አሁን? አዎ። ይሄንን ደግሞ ጅኒዎች ተናግረውታል አይደለ? አዎ፣ አማኝ ጅኖች ተናግረውታል። ቴንኪው። በደንብ አስተውሉ። ይህን መናገራቸውን አላህ ለነቢዩ ሙሐመድ በደንብ አስተውሉ ውዶቼ። ክርስቶስ የአብ ልጅ ነኝ አብም እኔ አባቱ ነኝ ደጋግሞ ብሎ ተናግሯል ቃል በቃል መጽሐፍ ቅዱስ ላይ። በቃኝ እስክትል ጥቅስ እሰጥሃለሁ። አልቀበልም ክርስቶስ የተናገረውን ብሎ አጋንንቶች የተናገሩትን ግን ይቀበላል። አጋንንቶች አላህ ሚስት ስለሌለው ልጅ የለም ስላሉት ይቀበላል። አብ አባቴ ነው ማለት ወይንም ወልድ የአብ ልጅ ነው ብሎ ማስተማር የዘላለም ሕይወት ያሰጣል። ይሄም መካድ ደግሞ የዘላለም ሕይወትን ያሳጣል። ኡመቴው ለምንድን ነው ይሄንን የካደው? አጋንንቶች አላህ ሚስት ስለሌለው ልጅ የለውም የሚልን አጋንንቶች አላህ ተናግረዋል ብሎ ስለነገረው የአጋንንቶችን ምስክርነት ይዞ ነው። እኛ አጋንንት ምስክር አንቀበልም። አንተ እንግዲህ ከተመቸ ከአጋንንቶች ጋር ህብረት ማድረግ ትችላለህ፣ እኛ ግን አንችልም። ምክንያቱም ክርስቶስ የመጣው በስጋ የተገለጠው ዕብራውያን ምዕራፍ 2 ቁጥር 15 ና ደክፈተው የአጋንንትን ስራ ሊያፈርስ ነው እንጂ የአጋንንትን ምስክር እንድንቀበል አይደለም። ክርስቶስ በስጋ የተገለጠው የታየው ተነካው ተዳሰሰው ሞትን በሞቱ የሻረው የአጋንንትን አስተምሮ የአጋንንትን ራስ ሊቀጠቅጥ ሊያፈርስ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘራው መካከል ጠላትነትን አደርጋለሁ እሱ ራስህን ይቀጠቅጣል የተባለለትን ያንን ትንቢት ሊፈጽም የመጣው ዕብራውያን 2:15 በስጋ የተገለጠው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአጋንንት ምስክር እንድንቀበል አንድም ቦታ ላይ መጽሐፍ ቅዱስ አይመክረንም። አጋንንቶችን ከሰዎች እንኳን ሲያስወጣ ክርስቶስ ምስክርነታቸውን አይቀበልም ነበር። ዝም በልና ውጣ ነበር የሚላቸው ሐሰተኞች ስለሆኑ ማለት ነው። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ኦኬ፣ ይኸውም ዲያብሎስ የዲያብሎስን አስተምሮ ለመሻር ነው የመጣው ክርስቶስ። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋና በደም የተካፈለው እኛ ልጆቹ በዲያብሎስ ላይ ኃይል፣ ብርታት፣ ስልጣን እንዲኖረን ነው። ለዚህም ነው ማቴዎስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ምዕራፍ 4 ላይ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ
አጋንንት ፈታኝ መጥቶ ካቀረበው በኋላ ድል ካደረገው በኋላ አጋንንት ምን ያህል እንደተሸበሩና እንደሸሹ አይታችኋል። ከዛ በኋላ በማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 5 አካባቢ ጀምሮ እስከ 8 እንደዚህ ለደቀ መዛሙርቱ ይሰጣቸዋል ያንን ስልጣን አጋንንትን የሚያስወጡበትን። እንዲሁም ማቴዎስ ወንጌል ምዕራፍ 9 ላይ በተመሳሳይ ማለት ነው። ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 ጀምሮ በተመሳሳይ ማለት ነው ለሰብዓ እርድእቶች ይሰጣቸዋል። በአጋንንት ላይ እንኳን እኛ ስልጣን እንዲኖረን አደረገን። የአጋንንትን አስተምሮ አላህ ልጅ አልያዘም የሚለውን ቃል ቁንጽል አድርገህ ጅኖች ተናገሩት አልክ እንጂ አላህ በሱረቱል ኢኽላስ በግልጽ ራሱ ተናግሮታል። በል እርሷን ለአንድ ነው አላህ በሚለው አያት ጀምሮ ማለት ነው። ቁል ሁወ አላሁ አሐድ አላሁ ሰመድ፣ የሁሉም መጠጊያ ነው። ለም የሊድ አልወለደም፣ ወለም ዩለድ አልተወለደም፣ ለእርሱ አንድም መጠጊያ ብጤ የለውም ብሎ ዴፊኒቲቭሊ እርሱ ቃል በቃል ገልጾታል። አማኞች ይሄንን ቃል ደገሙት ብሎ ደግሞ አላህ ሱብሓነሁ ወተዓላ ለሙሐመድ ሰለላሁ ዐለይሂ ወሰለም ደገሙት አይልም። ሱረቱል ኢኽላስ ላይ አላህ ተናግሮታል። እርሱን ቃል በቃል ደገሙት የለም። እየተቋረጠም እንዴ አረብ ይቀጥልሽ። ኦኬ እየተቋረጠ አይደለም። ቆይ ኡመትም አንድ ያዳምጠኝ። ለምሳሌ አሁን በተናገርከው ላይ አላህ እኮ በሱረቱል ኢኽላስ ላይ እንደዚህ ብሎ ተናግሯል። ፈጣሪ ነው ብለህ የምታስበው ማለት ነው። ነገር ግን ከመሐመድ በፊት የመጣው እናንተ ግን ነብይ ናችሁ፣ ነብይ ነው ብለህ የምታስበው ሰው ግን አይ እኔ የእግዚአብሔር ልጅ ነኝ ብሎ ተናግሯል። ስለዚህ ከሱ በፊት የመጣው ሰውዬ ይህንን የተናገረውን ከእርሱ በኋላ የመጣው ሰውዬ ከሱ የተሻለ አውቆ ስለሱ ሊነግርህ አይችልም። መሐመድ ዋሽቶሃል ነው የሚባለው። መሐመድ ኢየሱስ ክርስቶስ የተናገረውን ነገር ትቶ አይ ይኸው ፈጣሪ እንደዚህ ነው እያለ ያለው ብሎ 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 እኔ እግዚአብሔር ልጅ ነኝ የእግዚአብሔር ልጅ ነኝ ብሎ ተናግሯል እኮ። የእግዚአብሔር ልጅ ግን ማለት ምን ማለት ነው? እሱ በራሱ ትርጓሜ የሚፈልግ ነገር ነው። በአይሁድ ስርዓት፣ በእስራኤላውያን ህዝቦች ስርዓት ውስጥ ለአምላክ ቅርብ የሆነ ሰው አካል የእግዚአብሔር ልጅ ይላሉ። ሁለት ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ አይደለም ብዙ አካላት የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ የአምላክ ልጅ ነው የሚል ነገርን አያሰጥም። የመጀመሪያው። ሁለተኛ አይሁዳኖች ራሱ ይሄንን ነገር አምላክን ወለደ ብለው አያምኑም። እናንተ በምትሉት እንዲሄድ ብንል እንኳን በጣም የተቃወመው ብንል አይሁዳኖች ይሄን ነገር ኮምፕሌትሊ አልተቀበሉትም። አምላክ ልጅ ወለደ ብለው አልተቀበሉትም። እሺ መቴው በጣም እናመሰግናለን። ስለዚህ እኔ የእግዚአብሔር ልጅ ነኝ ያለውን ኢየሱስ ክርስቶስ እሱን ትቀበላለህ? ሁሉም ሰው የእግዚአብሔር ልጅ ነው በሚለው አይደለም አስተምሮት አለ ነው የምልህ። አይሁዶች እኮ ትቀበለዋል ሳትቀበለው እንደ ታዲያ አስተምህሮቱ አለ የምትለው ታዲያ ከየት መጥቶ ነው አስተምህሮቱ? በአይሁድ ትሬንድ በፊት ላይ ነው ያልኩህ። አሁን ላይ ቁርአን ከወረደ በኋላ ይህ አገላለጽ ራሱ ቀርቷል። አባት ልጅ የሚለው ነገር ምድራዊ ለሆነ ለሰው ልጅ እንጂ አምላክ ከሰው ልጅ ጋር ባለው መስተጋብር ላይ አንጠቀም። ሌላ ቦታ ከመሄድ በፊት ይቻል ነበር፣ አሁን ግን ቀርቷል የሚለውን ማስረጃ አሳየኝ። በፊት ይቻል ነበር አባት ማለት፣ አሁን ግን ቀርቷል የሚለውን ማስረጃ አሳየኝ። አሳያለሁ፣ ችግር የለውም። በፊት ይቻል ነበረ አሁን ቀርቷል የሚለውን ማስረጃ ነው። በፊት እንደሚቻል ይኸው የአንተ መጽሐፍ ማስረጃ ነው። ኧረ እባክህን ከቁርአንህ ነው ያልኩህ። እስራኤልም የእግዚአብሔር ልጆች ተብለዋል። በጣም ጥሩ እኮ ከራስ መጽሐፍ ግን በፊት ይቻል ነበር አሁን ግን ቀርቷል የሚለውን ለምን መሰለህ ይህንን ያመጣሁት? የአንተ ፈጣሪና የእኛ ፈጣሪ ፈጽሞ አንድ አይደለም። ለምን? የአንተ ፈጣሪ ከበፊትም ጀምሮ አባት አልተባለም፣ በመሐመድም ጊዜ አባት አልተባለም፣ አሁንም አባት አትሉትም። መቼም አባት ተብሎ አያውቅም። በፊት ላይ አባት እንዳልተባለ ማስረጃ የለህማ? አለኝ፣ ከቁርአን ብቻ ያሳይሃለሁ።
ማንጣ ማስረጃ። ኦኬ ሱራ 5:18 ሱራ 9:30 ሱራ 5:18 ምንድን ነው የሚለው? አይሁዳውያንና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። አይደላችሁም፣ ይህ ማን ነው? ልጆች ብትሆኑማ ለምን ይቀጣችሁ ነበር ብሎ ተናግሯል። እሱ ኢየሱስ ክርስቶስ ከመጣ በኋላ ነው። ኧረ እባክህን ከኢየሱስ በፊት ክርስቶስን ነው እንደዛ ያለው። ኧረ እባክህ ክርስቲያኖች የእግዚአብሔር ልጅ ያሉት ኢየሱስን ነው። ኢየሱስ ከመጣ በኋላ ነው። እውነቴው ኢየሱስን አይደለም የሚልህ። ሱራ 5:18 ምንድን ነው የሚለው? እኛ አይሁዳውያንና ክርስቲያኖች እኛ የአላህ ልጆች ነን አሉ ነው እንጂ ኢሳን የአላህ ልጅ ነው አሉ አይደለም የሚለው። እኛ ራሳችን ኦኬ ይኸው 5:18 እንግዲህ ሌላ መተጣጠፊያ መንገድ ፈልግ እንጂ አሁኑ አያዋጣህም። ይኸው አይሁዶችና ክርስቲያኖችም እኛ ኢሳ አይደለም የሚለው እኛ የአላህ ልጆች አላህ ልጆች ላችሁም ይላል ላችሁም ይላል። ወደ እርሱ ብቻ ነው። ጨረስኩት። ወዴት ልሄድ? ስለዚህ አሁን የአንተ ክርክር እኮ እዚህ ጋር እኮ ፈረሰ። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ሲሉ፣ አላህ ደግሞ በፍጹም እናንተ ምን አይነት ሰዎች ናችሁ? እንዴት የአላህ ልጆች ነን ትላላችሁ? አይደላችሁም። ይኸው አይደላችሁም። ስለዚህ ስለዚህ ተጠራ ነው። እስራኤል የእግዚአብሔር ልጆች ተብሎ የተጠሩ ናቸው በብሉይ ኪዳን። የአንተ አላህ ግን መጣና አይደላችሁም ብሎ ሲናገር ውሸታም ነው መሐመድ ማለት ነው። አምላክን 1400 ላሉት ምላሽ ነው ይሄ። አባ አምላክ ልጅ ያዘ ለሚለው ምላሽ አምላክ ልጅ ያዘ ለሚለው ምላሽ አምላክ ልጅ ያዘ ለሚለው ምላሽ አይሁዶችና እኮ እኛ እነማ አይሁዶችና ክርስቲያኖች ምንድን ናቸው? እኛ የእርሱ ልጆች ነን፣ የአላህ ልጆች ነን። ምን ማለት ነው? አላህ ልጅ አለው ማለት እኮ ነው። ጉድነስ ግሬሽስ የሚያወራው በእናትህ ይሄ ደግሞ ምንድን ነው የሚያወራው? በዚህ መጠን መደብ አለውኝ አለ ትሰማለህ። ቀጥል። እያስወጣ እየመለሰኝ ነው። እና በዚህ መጠን መደደብ መቻል በራሱ ተሰጥኦ ነው። በላይ በጣም ታላቅ ተሰጥኦ ነው በእውነት ኡመቴው። አንዳንድ በቃ አንተ ኤክስፔክት አድርገህ ፈልገህ የነበረው ነገር እኮ አተነው አይደለም፣ እናውቀዋለን። አንተ የፈለግከው ሱራ 9:30 ጠቅሼ ይኸው ኢሳን ነው የተቃወመው እንጂ በሌላ እንኳን በፊት ተብሎ ነበር የሚለውን ልትል ነበር። ከሱራ 5:18 ግን በየትም ብላችሁ ልታመልጡ አትችሉም። በጣም አጣብቂኝ ውስጥ ነው የሚከታችሁ። ለምን አሁን ላይ የመጣችሁ ሙስሊሞች የበፊቱ አላህ የበፊቱ የነቢያት አምላክ ከመሐመድ ጋር ፈጽሞ የተለያየ ነው ስትባሉ፣ አይ በፊት እኮ አባት መባሉ ችግር የለውም የምትለውን አርጊመንት ይዛችሁ ስትመጡ ሱራ 5:18 ግን አጣብቂኝ ውስጥ ነው የሚከታችሁ። ለዛ ነው። ስለዚህ ኡዘይርና ኢሳን ነው። ከዛ የሚከፋ ኡዘይርና ኢሳን ነው። በጊዜው ለነበሩት ከሆኑ በቂያማ ቀን እዝራን እናመልካለን ያሉትን ጋነም መክተት አልነበረበትም። የአንተ ጭንቅላት አልባ ዋላ ማን ነው የምታመልኩት ሲላቸው እዝራን ሲሉት መሐመድ ከመጣ በኋላ ወይንስ በፊት ብሎ መጠየቅ አይጠበቅበትም ነበር፣ መጠየቅ ነበረበት። ምክንያቱም ከመሐመድ እዝራን እናመልካለን የሚል አንድ ማስረጃ የምታመጣበት የለም። ከመሐመድ በፊትም አክቹዋሊ የሚያመልክ የለም። ምን ብላችሁ የምትፎግሩት? በፊት እዝራን እናመልካለን ብለው ያሉ አሉ። ተማር በእናትህ
ምንድነው ማረው? ቁርአን አታውቅም ወይም እናስተምር ወይ ተማር ወይ አስተምረን። ናገፍበል ዝም ብለህ ነው የምታወራው። ዝም ብለህ ነው የምታወራው። ዒዝራ ምን እንደተባለ እንኳን ሳይገባ እስልምና እኔ ልጨርስ። በመጪው መልሳት አመጣም እስካሁን እንደማዋጣ አውቀህ እኮ ነው። አውራ ስትባል አላወራም ብለህ ቅድም እንደ ዳይፐር ሴት ስር ዘፈን ነው ተቀጥቶ አትጨማለቅ። አሁን እዝራን ከመሐመድ በፊት ሲያመልኩት እንደነበረ አንድ ማስረጃ እንጣልኝ። ከመሐመድ በኋላም ደግሞ ሲያመልኩት እንደነበረ አይሁዶች እናመልከዋለን እዝራን ያሉበትን አንድ ማስረጃ እንጣልኝ። ክበት ለአዳምጥ ዒዝራ የአላህ ልጅ ነው ሲሉ ማስረጃ ያንተና ተረተረታ ያለን ሲሉ ሳይሆን አልን ያሉበት ነው። አላነበብ ቁርአንን እኮ አላነበብ። ማስረጃ እንደ ፖፖ አፍህን አትጠቀመው። መጸዳጃ ነብይ ነው ሸርሙጣ ተሳደብ እንደ ሴት አዳ አትጨማለቅ። ነብይ መስዬ ነው ነብይ ነው ባለጌ ነው። አውቆ እንዲለማናት ነው ዛይደር ኮባራስ እንደሚያውቅ ነገር አክት ያደርጋል ማለት ነው። አውራ ተብሎ እኮ አላወራም ብሎ የተቀመጠ ሰውዬ ነው። ለምኛው አውራ ሰምታችኋል። ቅድም እየተለጠፈ ቂጥቂ ስር እየተለጠፈ እነኛ ሲያወሩ ይረብሽ ነበር። አስወጣሁት። ተመልሶ ሲገባ ግን እስኪ የአውራ ብዬ ድል ስሰጠው ጸጥ፣ ማይኩን ይዞ ጸጥ፣ አውራ ጸጥ። ኡመቴ በቃዋላ ታስገቡት። ምንም የሚያውቀው ነገር የለም። ከደናቆርት ጋር ተደናቆሩ። ጊዜያችሁን አትግደሉ። ለኦዲየንስም አስቡ። ዝም ብሎ አርጉመንት ሚደግም ከሆነ አስፈላጊ አይደለም። እኔ ስላልሰማሁ እኔ ነበር ያስገባት፣ አልሰማሁም። ለማንኛውም አውቀው እንደዚህ መተው የሚሳደቡና አንተን ክፉ ለማናገር የሚፈልጉ ሰዎችን ወዲያው መውረድ ነው። ስትራቴጂካሊ ነው እየመጡ ያሉት እና ከእነዚህ አይነት ሰዎች ቶሎ መጠንቀቅ ያስፈልጋል። እና ቅድም ኡመቴን ልጠይቀው የነበረው እንግዲህ በፊት በክርስቲያንና አይሁዶች በነበሩበት ሰዓት ላይ ይፈቀድ ከነበረ በፊት ይፈቀድ ነበር ማለት በእርግጥ ያው ሃይማኖቱንም መቀበል ነው። ምንድን ነው አክኖሌጅ መስጠት ነው። ግን ከተፈቀደ ለምንድን ነው ታዲያ የሚረግማቸው? እኛ ያለህ ልጅና ረዳት ነው ብለው ማለታቸው ለምን ያስረግማቸዋል ታዲያ? እና ሊያስረግማቸው አይገባም። ፈቅዶ ከነበረ ድሮ ተፈቅዶ ነበር፣ አሁን ግን ተከልክሏል የሚል ነገር ነው ሊናገር የሚገባው፣ ወይም በስነስርዓት ሊያወራቸው ይገባል እንጂ እንዴት እኛ ያለ ረዳትና ልጅ ነን ትላላችሁ ብሎ አይደላችሁ እናንተ ከፈጠራችሁ ፍጥረት ብቻ ናችሁ ብሎ ሊናገር እንዴት ይችላል? ሙስሊሞች ስለሚዋሹ ያልተባለ ነገር ስለሚሉ እንደዚህ ብለው ስለሚዋሹ ነው እንጂ የለም። ስለዚህ ከነቢያት አስተምሮ ጋር ከሐዋርያት አስተምሮ ከክርስቶስም ከመላእክት መልአኩ ራሱ መጥቶ የምትወልደው የልዑል ልጅን ትወልጃለች ብሎ ነው ያለት። ከዚህ ሁሉ ጋር የሚስማማ አይደለም አስተምሮታቸው። አንድ ሰው ነው የዚህ ሁሉ አስተምሮ ይህን ሰው አታስገቡት ተብሏል ነበር። ማን ያስገባው? ስለዚህ አንድ ሰው መሐመድ የሚባል መጣ፣ ይህን ሁሉ አስተምሮ ትክክል አይደለም ብሎ የጋኔሎችን ምዕራፍ ይዞ መጣ። ጋኔሎች የነገሩትን ነገር ይዞ መጥቶ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ወይም አምላክ ልጅ የለውም ብሎ ተናገረ ማለት ነው። ስለዚህ ምርጫችሁን ምረጡ። ማነው ኢያሱ እኔና ቤቴ ግን እግዚአብሔርን መርጠናል ይላል። እናንተ ጂኒን ነው እግዚአብሔርን ነው የምትመርጡት? ጋኔልን ነው እግዚአብሔርን ነው የምትመርጡት? ኢየሱስን ነው ወይስ ጋኔልን ነው የምትመርጡት? ወይስ ደግሞ አብ የምወደው ልጅ እሱ ነው እሱን ስሙት ብሎ ይናገራል። በማቴዎስ ወንጌል ምዕራፍ 4 ላይ ማንን ነው የምትመርጡት? አብ የምወደው ልጅ እሱ ነው እሱን ስሙት ብሎ ይናገራል በማቴዎስ እና ቀጥሉ። እሺ ስለዚህ በአስተምሮቱም በእሱም እናምናለን። በአስተምሮቱ እናምናለን፣ በሱ ባለው አናምንም። ምንድን ነው የሆነ በእሱ አናምንም፣ በአስተምሮቱ እናምናለን። በአስተምሮቱ ውስጥ አመንክ ካለ እንደዛ ብለህ ታምናለህ የዘላለም ሕይወት እንደሚሰጥ አታምንም። ካላመንክ ደግሞ የማመን ጠረጠረልህ ትቆማለህ። አቡ ካሊድ ወይ ሰላም ናችሁ? እንደምን ቆያችሁ? እንዴት ነህ? አለን። ሰላም ነው አለን። ክርስቶስ የዘላለም ሕይወት እንሰጣለሁ ብሏል። ታምናለህ? አምናለሁ።
ስለዚህ የዘላለም ሕይወት ይሰጣል ክርስቶስ በልሲ አሚን። የዘላለም ሕይወት ይሰጣል። ሃሌሉያ። ምን ማለት ነው? ሃሌሉያ ማለት ትርጉሙን ነው ያው ፈጣሪን የፈጣሪን ስም መጥራት ነው። መልካም። ስለዚህ ኢየሱስ ጌታ ነው፣ የዘላለም ሕይወት ይሰጣል። ለምሳሌ አሁን ቆይ በመጀመሪያ አንድ ነገር የሚጠይቅ ነገር በእኛ በቁርአን ውስጥ በ114 ምዕራፍ ውስጥ አንተ የምትቀበለው አለ ከኛ አስተምህሮት ጋር ይሄዳል የምትለው? ከኛ አስተምህሮ ጋር ማለት ሐሰተኛ መሆኑን ለማሳየት እቀበለዋለሁ። ሐሰተኛ ለመሆኑ ሳይሆን ከክርስትና ጋር ይሄ ነገር እውነት ነው፣ ይሄን ለምን አትቀበሉትም የምትለው አለ? የትኛው? አይ አንተ የምታምንበት ለምሳሌ ከቁርአን ውስጥ የትኛው መንቀጽ የትኛው ምዕራፉ ይሁን ይሄንን ለምን አትቀበሉትም ይሄ እውነት ነው ብለህ የምታምነው አለ ከቁርአን ውስጥ? ወይስ መቶ ሁሉም ቦታ ውሸት ነው ብለህ የምታምነው? አስተምህሮቱ ዘሆል አጋንንታዊ ነው። ያ አጋንንታዊ አስተምህሮት ላይ ግን መቃናት የሚችሉ ይኖራሉ፣ ሊኖሩ ይችላሉ። ይችላሉ ሳይሆን አንተ የምትቀበለው ለምሳሌ አንተ የምትቀበለው ስትል ማምንበት ነው። እኔ እንዳምንበት አንተ ከምታስተምረው ወይ ከክርስትና ጋር ይስማማል የምትለው አንድ አያም ቢሆን ወይ ምዕራፍም ቢሆን አንድ አንቀጽም ቢሆን አለ። መልካም። አልስማማም። ምክንያቱም አልስማማው ለምንድን ነው? እሱ ከተሰበከልን ውጪ ያለ ነገር ሁሉ አጋንንታዊ አስተምሮ ስለሆነ ያንን መጽሐፍ አንቀበለው። ዘሆል ኢግኖር ነው የምናደርገው። እሺ ጥሩ። እሺ መጽሐፍ ቅዱስንስ መቶ ትቀበለዋለህ? መጽሐፍ ቅዱስ ነው መቶ ትቀበለዋለህ? ለምሳሌ እኔ በመጽሐፍ ቅዱስ አንዳንድ ከኛ ጋር ማች የሚያደርግ የሚስማማበት አለ። ማች የሚያደርግ ሳይሆን አንተ ማመን ግዴታ አለብህ። እኔ ማመን የለብኝም። ምክንያቱም ሐዋርያ ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ካለ የተረገመ ነው ብሏል። ስለዚህ በቁርአን ውስጥ ይህንኛውን እንቀበላለን ይህንኛውን እንደዚህ እናደርጋለን ምንለው የለም። ምክንያቱም ለክርስቶስ የአጋንንት ምስክር እንደ ምስክር አድርገን ስለማናመጣ፣ ሙሐመድ ደግሞ ያንን አስተምሮ የቀዳው ከአጋንንት ነው ብለን ስለምናምን ያ እነኚህ ጥሩ ናቸው እነኚህ አሪፍ ናቸው ብለን የምንወስደው አጋንንታዊ ትምህርት የለም። እሺ በጣም ጥሩ። አንተ ግን ግዴታ አለብህ አቡካሊድ፣ አንተ በመጽሐፍ ቅዱስ ማመን ግዴታ ስላለብን። እኔ ሙሐመድ ነብይ ነው ብዬ አላምንም፣ ሐሰተኛ ነው ብዬ ነው ማምነው። አንድ ሐሰተኛ የሆነን አካል ከዛ በኋላ ከሱ መቀበለው ተብዬ አልጠየቅም ማለት ነው። ኦልሬዲ መጽሐፉ ሐሰተኛ ነው ስህተት ነው ብዬ ስለማምን ማለት ነው። አስተምሮቱ ራሱ የፈጣሪ ሳይሆን የሴጣናዊ ነው ብዬ ነው ማምነው። ፈጣሪ የገለጠው ካልሆነ ሊትራሊ ሊሆን የሚችለው ሴጣናዊ ነው የሚሆነው። አንተ ግን የቀደሙት ነቢያቶች እከተላቸዋለሁ በመጽሐፍቶቹም እመራለሁ አምናለሁ ብለህ ስለምትል አንዳንድ የሚስማማልኝ የምትለው አሁን አንተ አይምሮህን ይሄ ሊስማማልኝ ይችላል ብለህ እያስማማ ስለወሰድክ ነው። ይሄ ደግሞ ሲለያይብህ ከቁርአን ጋር የተጋጨ ሲመስልህ አይ መጽሐፍ ቅዱሱ ስህተት ነው እያልክ እንድታልፍ ራስህን እንደዛ ስላስተማሩህ ነው። እሺ ስላስተማሩኝ ሳይሆን እሺ ከመሐመድ በፊት የነበሩት ወይም ከኢየሱስ በፊት የነበሩት ስለ አንድ ፈጣሪ ነው የሰበኩት ወይስ ስለ የትኛው ፈጣሪ ነው የሰበኩት? ምን ብሎ ነው ያስተማሩት? ከኢየሱስ በኋላም ከኢየሱስ በፊትም አሁንም ፈጣሪ አንድ ነው። ኢየሱስም ስለ አንድ ፈጣሪ ነው የሰበከው በሚገባ ራሱ በስጋ የተገለጠ ሕያው አምላክ እኮ ነው። ስለ አባቱ ሰብኳል፣ ስለ ራሱ ነግሮናል፣ ስለ ባህሪ ህይወቱ ነግሮናል። እሺ ከሱ በፊት የነበሩ ነቢያቶች በተመሳሳይ ስለ አንድ ፈጣሪ ነው የነገሩት። ስለ አንዱ ፈጣሪ አንዱ ፈጣሪ አምልኩ አንዱ ፈጣሪ አይ ወደሱ አልገባንም። ቆይ አንዱ ፈጣሪ አምልኩ ብሎ ሰብከዋሉ። መጽሐፍ ቅዱስ ላይ አለ፣ ልታሳይኝ ትችላለህ? አንዱ ፈጣሪ ብቻ አምልኩ ያሉ ከኢየሱስ በፊት ብዙ ቦታ አለ። በጣም ጥሩ። እሺ ኢየሱስ ሲያስተምር መሬት ላይ ወርዶ ነው አይደለ? ነቢይ ያው ወደዚህ እኛን ለማስተማር ሲመጣ መሬት ላይ እያስተማረ ነበር። ያው እንደኛው ከሰው እኩል ሆኖ ነበር እያስተማረ ነበር። በስጋ ተገልጧል። መሬት ላይ ወርዶ ነበር ስትል የተሰቀለበት ነገር እኮ አልነበረም አስቀድሞ።
ወርዶ ነበር የሚለው ድፋይል አድርገው እስኪ። አይ ወርዶ ነበር ሲልክ ለምሳሌ ያው ማለትም አሁን ተወልዷል። ከተወለደ በኋላ ያው ከኛው ከሰው አብሮ የኖር ነበር። በስጋ ተገልጧል። ያ ቃል ስጋን ተዋህዷል። ስጋን ተዋህዶ ተገልጦ ታይቷል እንጂ ወደ ቦታ ላይ አስቀድሞ የተቀመጠ ከዛ በኋላ ላይ ከሆነ ቦታ ላይ ወደ አንድ ቦታ ይመጣ ማለት አይደለም። ምክንያቱም ቅድም ይሄንን አብራርቼዋለሁ። ወረደ፣ ወጣ፣ ሄደ ተብሎ ለፈጣሪ አይነገርም። ፈጣሪ በባህሪው የሚሄድ የሚመጣ የሚወጣ የሚቀመጥ የሚነሳ አይደለም። ስለዚህ በስጋ መገለጡን ነው። በስጋ መገለጡ መታየቱ፣ መዳሰሱ፣ ቃል ስጋ መዋሃዱ ወረደ ተብሎ ሊነገር ይችላል። አለውኝ ትሰማለህ? ተቋርጬ ነበር እኔ አልተቋረጠም፣ ያዳመጥኩ ስለነበረ። መልካም። ስለዚህ ቃል በስጋ መገለጡ ወረደ ተብሎ ሊነገር ይችላል። ራሱም ክርስቶስ ምን ብሏልና ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 አካባቢ ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሏል። ከሰማይ የወረድኩ ብሏል። ኦኬ። ዮሐንስ ወንጌል ምዕራፍ 3:16 ላይ አብ ላከው ተብሏል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ብሏል። ከሰማይ የወረድኩ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ እንደወረደ በሰማይም እንደሚኖር በምድርም እንዳለ ነገረ። ስለዚህ መውረድ፣ መውጣት፣ መሄድ፣ መቀመጥ፣ መነሳት፣ መቆም እነኚህ የፍጡር ባህሪ ናቸው። መጣ፣ ሄደ፣ ወረደ እነኚህ ተብሎ የሚነገሩ ለፍጡር ብቻ ነው። ለፈጣሪ ይነገሩ ለፈጣሪ ይነገሩ። ምክንያቱም ፈጣሪ በሁሉ የሞላ ነው ብለን ስለምናምን ስፔስ እና ፕሌስ እንኳን እነኚህ የሚያካበቡት ስላልሆነ እነሱን የሚያካብብ ስለሆነ እነሱን የሚያዋሰን እንጂ እነሱ የሚያዋስኑት ስላልሆነ ለፈጣሪ አይነገርም ይሄ ነገር። ግን በስጋ መገለጡ በስጋ